ጫት መቃም ብዙ አይነት የጤና ችግሮች ያመጣል። ከአካላዊ ጉዳት ጀምሮ እስከ ስነ ልቦናዊ ጉዳት ያመጣል። ጫት መቃም በአፍ ላይ የሚያመጣው ችግር የመጀመሪያው አፍ እንዲደርቅ ያደርጋል። ጥርስ እንዲበላሽ ያደርጋል። እንዲሁም ደግሞ የአፍ ሽታ፣ የአፍ ጠረን እንዲኖር ያደርጋል። የድድና የጉንጭ መቁሰል እንዲሁም ደግሞ አልሰሬትድ መሆን ያመጣል። በአንጀት ላይ ደግሞ የጨጓራ መቁሰል ያመጣል። እንዲሁም ደግሞ የምግብ ፍላጎት መቀነስ ያመጣል። ሌላ ደግሞ ድርቀት ያመጣል። ድርቀት ደግሞ ኖረ ማለት ለረጅም ጊዜ የመቀመጫ ላይ ኪንታሮት ይመጣል ማለት ነው። በልብ ላይ የሚያመጣው ችግር ደግሞ አንደኛ ለልብ ህመም ተጋላጭነትን ይጨምራል። ሁለተኛ ለሃይፐርቴንሽን ወይም ደግሞ ለደም ግፊት ያጋልጣል። ሌላ ደግሞ ለስትሮክ ወይም ደግሞ ለጭንቅላቱ ደም መፍሰስ ወይም ደግሞ ለደም መዛወር መቀነስ ጫት መቃም ያጋልጣል ማለት ነው። ጫት መቃም በአንጎል ላይ የሚያመጣው ችግር ደግሞ የመጀመሪያው ዲፕሬሽን ነው። ረጅም ጊዜ ጫት በተቃመ ቁጥር የድብርት ችግር ያመጣል። ሌላ ደግሞ ሳይኮሲስ ወይም ደግሞ የአእምሮ በሽታ ያመጣል ማለት ነው። እንዲሁም ደግሞ ሌላ ዲፔንደንሲ ወይም ደግሞ ከጫት ውጪ አለመንቀሳቀስ፣ ከጫት ውጪ ህይወትን መምራት መቸገር ያመጣል። የጫት ችግር ከጠቀስኳቸውን በላይ እጅግ በጣም ዘርፈ ብዙ ናቸው። ለዚህ የጫት ችግር የሚያስቸግራችሁ ሰዎች የምታቆሙበት መፍትሄ ፈልጋችሁ ሪሃቢሊቴሽን ሴንተሮች አሉ። እዛ ሄዳችሁ በመንግስትም ሆነ በግል ማለት ነው ለዚህ ሕክምና ልታገኙ ይገባል። ምክንያቱም ጫት መቃም እጅግ በጣም ብዙ እኔ ከጠቀስኳቸውን በላይ ብዙ አይነት ችግሮችን ያመጣል። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።